አዛኝን ግብን ታዘበ በኋላ እንዳደለንም አይደል? በጣም ነው የገረመኝ። የፈለግነውን እስከምናገኝ ድረስ በጣም እንጨቃጨቀውና በጣም እንነዘንዘውና የሚያስፈልገን ነገር ሲሰጠን በጣም ነው የገረመኝ። እናንተስ የምትፈልጉትን ካገኛችሁና ከተሰጣችሁ በኋላ በርቱልኝ። አዛኝን ግብን የሚያይ ሰው ከዓይኑ ስንሰወርበት እንዲህ ያለ ልቦናን የሚመረምር ፈጣሪ ከደጁ ካጸዱ ከትእዛዙ ከሕጎቹ ስንወጣ እንዴት ይታዘበን? በጣም ነው የገረመኝ። እውነት ነው በፊትና በኋላ እንዳደለንም አይደል? የፈለግነውን እስከምናገኝ ድረስ በጣም እንጨቃጨቀውና በጣም እናለቅስበትና በጣም እንነዘንዘውና የሚያስፈልገን ነገር ሲሰጠን ድርግም ብለን እንጠፋበታለን። ወይ ጉድ! በጣም ነው የገረመኝ። እናንተስ የምትፈልጉትን ካገኛችሁና ከተሰጣችሁ በኋላ እንደ በፊቱ ናችሁ? ስለተደረገላችሁ ነገር ታመሰግናላችሁ? እስቲ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። በርቱልኝ። አዛኝን በፊትና በኋላ በጣም የምንጠፋው ነገር አለ። አንድ አይነት አይደለንም። እስፔሻሊ ሴቶች ተቀስቀሳችሁ ራሱ አትመጡም የሚል ስፒች ነው በጠዋቱ የሰማሁት እና እንዴ አለሁኝ ስለማልገባ ነው አለሁ የሚል መልስ ነው የሰጠሁት። እውነት ለመናገር የምታዩን አይመስለኝም ነበር። ማን ይመጣል ማን አይመጣው ምናምን አቴንዳንስ የምትይዙ አይመስለኝም ነበር። በዛ ላይ ደግሞ ገብቼ እንኳን እናንተን ላይ ይቅርና የኃጢአት የመሸፈኛ ነገር ባገኝ ሽፍን የምልበት ነገር ነው የምፈልገውና አልቅበዘበዝም። ነፍሴ ተቅበዝባዥ ነች። የስጋ ዓይኔ ግን መቅበዝበዝን አይወድም። ቤተ መቅደስ ስገባ ከዛ ይልቅ ገብቼ እስከምወጣ ድረስ በጣም በጭንቀትና በፍርሃት ገብቼ በወጣ በጣም ደስ ይለኛል። ያም ሆኖ ግን ከዓይናችሁ ርቄ አሁን ግን ጠፋሽ በኋላ ስባል በጣም ገረመኝ። አለሁ እግዚአብሔር ይመስገን አልጠፋውም። ያልጠፋው ደግሞ ከምሕረቱ ብዛት የተነሳ ነው እና እንደዚህ ግን የምታዩን የምትፈቅዱን አይመስለኝም ነበረ። አመሰግናለሁ። የታለፈ